ህይወት ምን አስተማረች? መረጋጋት፣ መሬት መያዝ፣ ምንም ነገር ከልኩ እንደማያልፍ፣ ለኔ ያለው ከኔ እንደማይሄድ፣ ለኔ ያላለው ደግሞ ቢይዘው እንኳን ከጄ ላይ ብሎ እንደ አየር እንደሚበተን ህይወት ያስተማረችኝ የሚመጣውን መቀበል፣ የሚሄደውን መሸኘት ነው። ከሞተ በኋላ የሞተ ሰው ስም አይነሳም። በምን በመጥፎ ነገር አይነሳም። የሞተ ሰው በመጥፎ ነገር በምን አነሳው? እንጃ አላውቅም። ብቻ አሁን ስታርጋልኛለች እናቷ ካለፈች በኋላ በመጥፎ ስታነሽ እንደነበር የእናቷን ስም እኔ እንዳለችሽ በውስጥ ተይብላሽ እንዳላቆምሽ በውስጥ ተይብላሽም እንዳላቆምሽ የእናቴን ስም አታንሽ ብላሽ በምንድን ነው ሀቢባ? ዝም ብሎ ሰውን የጻፈው እንኳን ለምዚህ እኮ መለጠፍ እችላለሁ እኮ። እንደዛ አለችኝ እኮ እያልኩ እየጠየኩሽ ነው። ዜድ ከሞተችም በኋላ ስሟን አንስተሽ ነበር ወይ? እንደዛ ብላ ቴክስት አደረገችልኝ አሁን ዋትሳፕ ላይ ነው። ጭራሽ ስሟን ካለፈችም በኋላ ታንሽ እንደነበር ማንም ሰው እኮ ሪከርድ እዚህ ጋር እኮ ሪከርድ አለ አይደለም? ሪከርድ ለኔ የሚጠባበቅ ህዝብ ነው አይደለም ያለው። በሪከርድ መላክ እኮ ነው ወደ አንቺ ገባሽ? በሰዓቱ ተሳስቻለሁ ብያለሁ። ስለ መጥፎ ነገር ስለተናገርኩ በልጅና በእናት ስለገባው ተሳስቻለሁ አልኩ። ሌላ ምን አልኩ? ወይ እኔ አጀንዳ መቀየሪያ ነኝ? እኔ እንድሰድባቸውና ህዝቡ ወደ እኔ እንዲነሳ ነው። በቃ ማንንም ምንም ነገር እንዳትናገር። እኔ እኮ እሱ እኮ ነው የምልሻለሁ። እኔ አጀንዳ መቀየሪያ ነኝ ሀቢባ። ይሄ እኮ የተፈለገ እኮ አጀንዳ ወደ እኔ እንዲመጣ ህዝቡ እኔ እንድነሳብኝ እኮ ነው። ሌላ በቃ ምንም እኮ የለም። ሌላ ምን አለ? ፎቶ ተዘቅዝቆ ተደረገ። ኦኬ አልኩ፣ ዝም አልኩ። በዋትስአፕ መጥፎ ስሉ ተደረኝ። ኦኬ አልኩ። አሁን ደግሞ ላይቭ ገብቼ ስትልክልኝ የወጣሁት መሰጅ ልካልኝ የላኩልሽ መሰጅ። እኔ ሸርሙጣ ነኝ? እኔ አሮጊት ነኝ? እስኪ ንገሪኝ። እኔ ለማን ብዬ ነው የተሳደብኩት? ለማን ብዬ ነው እዚህ ላይቭ ላይ የምቀጠቀጠው ያለሁት? ለማን ብዬ ነው ንገሪኝ እስኪ። ለማን ብዬ ነው? ከአሌክስ በላይ እኔ ተሳድቢያታለሁ። እናቷም ከአሌክስ በላይ እኔ ተሳድቢያታለሁ። ከኔኒ ባኛ ከሁሉ ጋር በላይ እኔ ተሳድቢያለሁ። ተሳድቢያለሁ እኔ ወይ ተሳድቢያለሁ? እስኪ ንገሩኝ። ጥፋቴ ምንድን ነው? የኔ ጥፋት ምንድን ነው? ምንድን ነው? በቃ ጥፋቴ ምንድን ነው? በቃ አጀንዳ መቀየር ያልሆን ልሰድበውና ህዝቡ እንዲነሳብኝ ነው። ይሄ ነው በቃ ትናንትና እያሞገሰኝ የነበረ ዮናስ ትናንትና ነው አፈር ከድኬ እየሰደበ እየረገጠኝ ነበረ። ምንም ሳላረገው ምንም ሳላረግ። እሺ ምንድን ነው? በዚህ እናቴ ትዘቀዘቃለች። በማን ነው? በእነሱ ነው። ለእነሱ ብዬ ስለተደረግኩ ነኝ። በዚህም ዮናስ አፈር ያደርገኛል። በማን ነው? በእነሱ ነው። ለእነሱ ብዬ መሀል ላይ ስለገባሁ ነኝ። አዎ መሀል ላይ መግባት አልነበረብኝም። በቃ ይሄ የኔ ጥፋት ነው። በቃ አፌ ለከት የለውም። ባለጌ ነኝ። የሚመጣ ነገር አላስተዋልኩም። ይሄ ይመጣል ብዬ በቃ አልገመትኩም እንጂ ሌላ ምንድን ነው? ከሰው የበለጠ ስድብ አልተሳደብኩም እኮ ምንም ነገር አልተሳደብኩም። ሰው ቢልሽም እኮ አንቺ የማታደርጊውን ነገር ማመን የለብሽም። እኔ በዛ ሰዓት ትክክል ነበርኩ። በቃ የዛ ሰዓት ትክክል ነበርኩ። ይሄ ይመጣል ብዬ እኔ አስቤን አውቄም ወይ ምናምን ያደረኩት ምንድን ነው? በዴዚ እናት ጉዳይ ነው። አዎ ይኸውልሽ ዜዶዬ፣ ሁሉም ሰው የራሱን አስተያየት ሰጥቷል። አምላክ በሚያደርገው ነገር እኛ ስልጣን የለንም። አንቺ ምንም የምታረጊው ነገር የለሽም። እሺ እንደዚህ ማለት ትከፊ አይገባም። የምሬን ነው። አምላክ ይሄ እኮ አምላክ ስራ ነው። አንቺ ትጋፊያለሽ እንዴ? አንቺ የተለየ ሀሳብ ቢኖርሽ ባይኖርሽ ቀን ነው። በእውነት አታልቅሽ። ኖ በዛ ሰዓት በቃ ካጠገባቸው ነበርኩ። ትክክል ነበርኩ። በዛ ሰዓት ትክክል ነበርኩ። እኔ ገባሽ? ስለምወዳቸው እውነተኛ ስለሆነ በዛ ሰዓት ደግሞ ያ ሁሉ ሰው ከኔ አጠገብ ነበረ። ትክክል ዜድ ትክክል ነበረ። አሁን ደግሞ ትክክል አይደለሽም። ዋይ ለምን? ይኸውልሽ አንቺ በተናገርሽው ነገር አንዳንድ ሰው ስህተት ነገር ይናገራል። ዛሬም ሊጸጽትሽ ስህተቶች አጥፍቻለሁ። ጥፋቶች
አጥቻለሁ አላጠፋም አይደለም የማይሆን ቃላት ተናግሬያለሁ አውቃለሁ የማይሆን ቃላት የተናገርኩት ስሜታዊ ስለሆንኩ ነው በዛ ሰዓት የነሱ በቃ አንተ ደጋፊ ነበርኩ ገባሽ ሁለቱ እኔ ከአሞራዊ ንቅ እንደዚህ ነው የምወዳት በጣም የምወዳት እሷ ናት የምቀርባት እሷ ናት ከሱ በፊት እኔ እንደዚህ ነው የምቀርባት ከአሞራ አላውቀውም ነበር እኔ እንደዚህ ነው የማውቃት ገባሽ በዛ ሰዓት ትክክል ነበርኩ እንደዚህ ሲባል ነው እንደዚህ እኮ እንደዚህ ነው ለምን ብትይ እኔ ከሁለቱ ሳይዝ ነበርኩ በውስጥ ለማወራው እውነተኛ ፍቅር ስለሆነ ነው የዛ ሰዓት የተከራከርኩት አሁን መማር አንድ ሰው መጥቶ እንደዚህ ምን አላውቅም ብለው አላውቅም እኔ ግን ከሁለቱ ጋር አወራ ነበር ገባሽ እውነተኛ ፍቅር ስለሆነ እንኳን አሁንና ቲክቶክ ላይ መተህ እንኳን አሁንና ቲክቶክ ላይ መተህ እኔ እኮ ልገጥም ነበር እና ቲክቶክ ላይ መተህ እንኳን አሁንና ቲክቶክ ላይ መተህ ድሮማ ቀሃለው ሙጀል በልቶህ ድሮማ ቀሃለው ሙጀል በልቶህ አንተ እከካም ችጋራም ድሮማ ቀሃለው ሙጀል በልቶህ አንተ እከካም ድሮ ታውቃለች ማለት ነው በኢየሱስ ይህንን ስማሻጎ በእግዚአብሔር ይህን ተረስቲን ስጦታማ በስቷል ሁሉ ነው በፍቅር 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 ለኛ 100,000 ነው ለናኦሚ ግን ዳይፐር በልል ናሆም ሆዱ የሚመስለው ጎተራ ጎተራ የናሆሜ ምግብ እንዴት ነሽ ጨጓራ ሲያዩት ያላማረ ሲበሉት ያቅራል ሲያዩት ያላማረ ሲበሉት ያቅራል አንተ በፓወር በል ድገመው ሲያዩት ያላማረ ሲበሉት ያቅራል እንኳን አንድ ፉንጋ ሸበላም ይቀራል እንኳን አንድ ፉንጋ ሸበላም ይቀራል አቤት ጌታ ኢየሱስ አራራቺ ፌሳና እኮ ነው እንደዚህ የሚያመጣብህ ፉንጋ ሸበላም ይቀራል እኔን እኮ ነው በኢየሱስ ተቀበል እራቼ ፋራ ነው ቅር አይበልሽ አንቆ እራቼ ፋራ ነው ቅር አይበልሽ አንቆ በፓወር በል እራቼ ፋራ ነው ቅር አይበልሽ አንቆ ጭንቅላቱ ሰፍቶ ሆኗል የንብ ቀፎ ጭንቅላቱ ሰፍቶ ሆኗል የጅብ ቀፎ አይ ራቼ ድንዝና ሰው ሁሉ እያወቀው ነው ደስ ሲል እወዳለሁ በነገራችን ተቀበል አንተ ነው ሁሉም የሚገዛሽ በትናንሽ ሳንቲም ሁሉም የሚገዛሽ በትናንሽ ሳንቲም አንተ ድገመው ሁሉም የሚገዛሽ በትናንሽ ሳንቲም የራችሁዬ ምግብ እንዴት ነሽ ቲማቲም የራችሁዬ ምግብ እንዴት ነሽ ቲማቲም ማታ የምበለው እኮ ነው የተመጣጠነ ምግብ ሰላጣው በቲማቲም ይኸውልህ ሰው ሁሉ አውቆታል 20 ነጥብ ይትዬ 20 ነጥብ ላንቺ እንዴት ሰጣት ምን አገባ እኔ ለሰጣት የምን አባ ጨዋታ አለቀ እንዴ ደነዝ በቃ ነው ሰጣት መፍታት ነጥብ የኔማ ናሆሜ የኔማ ናሆሜ እልም ያለ ፋራ ሸራተን ቀጥሬው መጣ ሸራተራ አንተ ጅል ምን ያስቅ ያንተ ህይወት እኮ ነው የተናገረችው ላንቺ ነው ላንቺ ነው ስሚ እሺ ለምቦጩን ጥሎታል ፉገራው በርትቶ ተቀበል አንተ አበታሪ ጥሎታል ፉገራው በርትቶ ለምቦጩን ጥሎታል ፉገራው በርትቶ ለምቦጩን ጥሎታል ፉገራው በርትቶ ናዩዬ አበርቺው እንዳያለቅስ ወጥቶ
ናዮዬ አበርቺው እንዳያለቅስ ወጡ። አሁን ባምባ እያለው ነው። የኔማ ናሆሚ ምን ይወጣላታል? ንገር ስማ። የኔማ ናሆሚ ምን ይወጣለታል? የኔማ ናሆሚ ምን ይወጣለታል? ዝንጀሮዎች ሁሉ አጎቴ ይሉታል። ናሆሚ ተቀበል ይሄንን ናሆሚ ትላለች እናቱ። በል መስላደረቱ ነው። አይደለም በል ናሆሚ ትላለች እናቱ። የስጋ ቤት አምፖል ያክላል አናቱ። የስጋ ቤት አምፖል ያክላል አናቱ። ይሄ ጥሩ ነው። ይሄን ተቀበል። ያኔማ እራችሁ ድንጋይ ነው ትራሱ። በል እራቹ ድንጋይ ነው ትራሱ። ድገም። የኔማ እራቹ ድንጋይ ነው ትራሱ። የካቻም ነው ጎመን አልጠፋም ከጥርሱ። ሙጀዳም እያለ ማለት ነው። ስማ ናሆም ባለፈው እሑድ ላይ ስማ ባለፈው እሑድ ላይ አህያ ጠፍቶኛል። ሻንቆዬ ሳየው እሱን ይመስለኛል። ሰው ሲነቁር ብቻ ነው የምትስቀው። ዝም አትይው እኮ በቃ እንተኛ አይደል? የተገሩ ፈረስ ጋሪ ጎትታል። አጥሮ እንዳይወስዱ ፈራን። ሻንቆ ተቀበል። ዝም ብሎ አንተ ተቀበል። አንተ ዝም ብሎ የቸገረው ፈረስ ጋሪ ጎትታል። የቸገረው ፈረስ ጋሪ ይጎትታል። የቸገረው ፈረስ ጋሪ ይጎትታል። አሁን ሻንቆ ያለ ቦምባር ሊሞታል እንጂ ሻንቆ ያለ ቦምባር ሊሞታል። አንቺ ሚጂጂ ወደ ነጫጮቹ፣ አንቺ ሚጂጂ ወደ ቀያዮቹ፣ ለእኛም እግዜር አለ ለጥቋቁሮቹ። እንዴ ታዲያ